100% የተጠናቀቀ ቀጥታ ቁልፍ ወስዳችሁ መኖር የምትችሉበት ቅንጡ አፓርትመንትን ለእናንተ ይዘንላችሁ መተናል። በአዲስ ዓመት አዲስ ቤት ላይ ማሳለፍ ትችላላችሁ ማለት ነው። እይታቸው እንደምትመለከቱት ወደ ጎተራ ቪው ነው ያለው። ሰላም እንዴት ናችሁ? ውድ የጎልደን ኪ ፕሮፐርቲ ቤተሰቦች ዛሬ እንግዲህ በመሃል ጎተራ ላይ እንደ የምትመለከቱን 100% የተጠናቀቀ ቀጥታ ቁልፍ ወስዳችሁ መኖር የምትችሉበት ቅንጡ አፓርትመንትን ለእናንተ ይዘንላችሁ መተናል። እንደምትመለከቱት የአፓርትመንት በመቶ ያለቀ ነው፣ እየተኖርበት ያለ ዲጂታል ካርታ የተዘጋጀለት ሁሉ ነገር የተሟላለት አፓርትመንት ነው ማለት ነው። ሁለት አይነት ታይፕ አለው። አፐር እና ላወር የሚባል በአንድ ፍሎር ላይ 3 ቤቶች አሉ። አፐር ላይ 3 ላወር ላይ 3 አጠቃላይ በፍሎር 6 ቤቶች ይኖሩታል ማለት ነው። ከዛ በተጨማሪ ደግሞ እንደምትመለከቷቸው ኤቭሪቲንግ ፓርኪንግ፣ ሳንድ ቬጀንተን፣ ትራንስፈርመር፣ የከርሰ ምድር ውሃ እያንዳንዱ ነገር የተሟላለት አፓርትመንት ነው። ከዛ በተጨማሪም እንደ ጌት የሆነ በመሆኑ በሁሉም ሳይድ ላይ በቂ የብርሃን ቬንቲሌሽን ፉል አክሰስ ያለው አፓርትመንት ነው የሚሆነው ማለት ነው። እዚህ አፓርትመንት ላይ አሁን ላይ ለውስን ቤቶች ብቻ ለውስን ደንበኞች ብቻ የሚሆኑ ባለ 2 መኝታ 153 ካሬዎች አሉን። 153 ካሬ 2 ቤድሩሞች ናቸው። እነዚህ ቤቶችን በአጠቃላይ ዋጋ 21 ሚሊዮን ብር ከዛ በተጨማሪ ደግሞ 50%ን ብቻ ከፍላችሁ ማለትም 10 ሚሊዮን 500 ሺህ ብር ከፍላችሁ ቀሪውን ደግሞ እየኖራችሁበት ከባንክ ጋር አያይዛችሁ መክፈል የምትችሉበት ሁለተኛ ኦፕሽናችን ደግሞ ምንድነው? 50%ን ከፍላችሁ ቤታችሁ ላይ ገብታችሁ እየኖራችሁ የምከፍሉበትን ኦፕሽኖችን አመቻችተናል። ከ5 ወር እስከ 9 ወር ባለ ጊዜ ውስጥ የምከፍሉበትን አማራጮችን አመቻችተናል ማለት ነው። ታዲያ እዚህ አማራጮች ላይ ውስን ቤቶች ናቸው ያሉ። ውስጥ ላይ ገብተን ደግሞ ቤቶቹ ምን ይመስላሉ፣ ምን አይነት ታይፖች ሳሉ፣ ፊኒሺንጉስ ምን ይመስላል የሚለውን ደግሞ ገብተን አብረን እናያለን። አብራችን ቆዩ። እሺ እንደምትመለከቷቸው እነዚህ ቤቶች እንግዲህ አክቲቭ የሆኑ ቤቶች ናቸው። ምንም አይነት ቀሪ ስራ የለው። ኦልሬዲ እየተኖረበት ያሉ አፓርትመንቶች ናቸው ማለት ነው። ሊፍቶቹ ሬዲ ናቸው። ሳንድ ባጀኔተር፣ ትራንስፈርመር ኤቭሪቲንግ ያለቀለት አፓርትመንት ነው ማለት ነው። ሁለት አይነት እንትን ያለው ወደ ላወር እና አፐር የሚባል ማለት ነው። ላወሩ ላይ 3 ቤት አፐሩ ላይ 3 ቤት አጠቃላይ አንድ ፍሎር ላይ 6 ቤት ነው የሚኖረን ማለት ነው። አሁን ያለነው አፐሩ ላይ ካሉት ቤቶች መካከል ላይ ነው የምንመለከተውና አሁን ሽያጭ ላይ አክቲቭ አቬለብል የሆነው ባለ 2 መኝታ የሆነው 153 ካሬውን ነው ማለት ነው። ገብተን እንየው። ቀጥታ ስንገባ እንግዲህ ልክ እንደዚህ የሚያምር ሰፋ ያለ ሳሎን ነው የሚቀበለን። ሰፋ ያለ ሳሎን ነው። ኦልሞስት ከ40 ካሬ በላይ የሆነ ሳሎን ያለን። ሰፋ ያለ በረንዳ ይኖረናል። በጣም የሚያምር እይታ ያላቸው ናቸው በረንዳዎቹ። ወደ ጎተራ ነው የሚሆነው ማለት ነው። እይታቸው እንደምትመለከቱት ወደ ጎተራ ቪው ነው ያለው። በጣም የሚያምር እይታ ነው ያላቸው። አረንጓዴ እይታ እንግዲህ በደንብ ባልከኒ ላይ ሆናችሁ የምትናፈሱባቸው ቤቶች ናቸው የሚሆኑት ማለት ነው። ከዛ በተጨማሪ ደግሞ ያው ሎኬሽኑ ዋይዝም ሴንተር ቦታ ነው። ለሁሉም አቅጣጫ መሀል ከተማ ላይ ያለ ቦታ ነው ማለት ነው። እንግዲህ እንደዚህ ጥንቅቅ ብሎ ያለቀ ጽድት ብሎ የተሰራ ስሌታይቱ እንደምትመለከቱት ከፍ ያለ ቤት ነው። ወደዚህ ስንመጣ የምናገኘው የኮመን ባዝሩማችን አለ። ውሃችን አበለብል ነው። እንግዲህ የከርሰ ምድር ውሃ ተሟልቶለታል። ምንም የሚቀረው ነገር የለም። ማሞቂያችንም ተገጥሟል። ኤቭሪቲንግ ሬዲ ነው ማለት ነው። ከእናንተ የሚጠበቀው ሶፋ፣ አልጋ ብቻ ይዛችሁ መግባት ነው። ሌላኛው እንደምትመለከቱ ኪችን ካቢኔቶቻችን አለ። እዚህኛው ላይ እንደተጨማሪ ለደንበኞቻችን የምናቀርበው ኦፕሽን ምንድን ነው? ይሄኛው ስፔስ እንደ ሰራተኛ ለሚፈልጉ እንደ ሰራተኛ ሮም እንደ ስቶርም ለሚፈልጉ ደንበኞች ተጨማሪ ከ6 እስከ 8 ካሬ ክሬት ማድረግ የሚችሉበት ባለው ግን ያው ጀስት ቤድሩም ብቻ አድርገው መጠቀም ለሚፈልጉ ደንበኞች ደግሞ ስፔሱን ባለበት አድርገው መጠቀም ይችላሉ ማለት ነው። ሰፋ ያለ ኦፕሽን አለው ቤቱ ላይ። ሌላኛው ደግሞ መኝታ ቤቶቻችን ሰፋ ያሉ ናቸው። ታይት የሆኑ አይደሉም። ይሄኛው ሁለተኛው መኝታ የልጆች መኝታ የምንለው ነው። 2 አልጋ መያዝ ይችላል። ባለበትም አንድ አልጋ ሆኖ በጣም ሰፋ ያለ ነው ማለት ነው። የራሱ ባልከኒ ይኖረዋል። የኛውም ሁለተኛው መኝታ ሰፋ ያለ አክሰስ አለው ማለት ነው። እንደምትመለከቷቸው ናቸው የሚያማምሩ በጣም ጥንቅቅ ብለው የተሰሩ ቤቶች ናቸው።
በጣም በቆንጆ ማቴሪያል ናቸው የተሰሩት። ይህን ይመስላል። አሁን ደግሞ ያው የምንመለከተው ሳሎናችን ነው፣ ማስተር ቤድሩሙ ማለት ነው። ሰው እንደምትመለከቱት በጣም ሰፋ ያለ የሚያምር እይታ አለው። ባልከኒ ይኖረናል። ቁምሳጥናችን እዚህ ጋር ይገኛል ማለት ነው። ሰው ሰፋ ያለ እንደዚህ አልጋችን ወደዚህ ነው የሚሆነው። ሰፋ ያለ ስፔስ አለው። እንዲሁም ባዝሩማችን ላይ ደግሞ ወደ ውስጥ ስንገባ እዚህ ጋር እንደምትመለከቱት ገንዳ አለው። ሬን ሻወር ለሚፈልግ ዛኛው ላይ መጠቀም ይቻላል። ኦልሬዲ ግን ያው የተሰራ ነው ማለት ነው። ሰው በዚህ ደረጃ ሆነው ያለቁ ጥንቅቅ ብለው የተሰሩ ማሞቂያችን እንደምትመለከቷቸው ናቸው። ምንም ነገር ምናልባት እንግዲህ ኤክስትራ ነገር መስራት የሚጠበቅባቸው ቤቶች አይደሉም ማለት ነው። እንግዲህ አሁን የተመለከትነው ቤት ባለ 2 መኝታ 152 ካሬ ነው ማለት ነው። 152 ካሬ 2 መኝታ ቤት አጠቃላይ ዋጋው ወደ 21 ሚሊዮን ብር ነው የሚሆነው ማለት ነው። የዚህን ካሽ ለሚከፍሉ ደንበኞች ስላይትሊ የተወሰነ ዲስካውንት ይኖረናል። ነገር ግን በጣም ትልቁ ኦፈራችን ደግሞ ምንድነው 50% የባንክ አማራጭ አለን። ስለዚህ እዚህ ቤት ላይ 50% ብቻ ከፍላችሁ 50%ቱን በ5 ዓመት የተረጋገጠ ባንክ ተመቻችቶላችሁ እየኖራችሁበት አከራይታችሁ ገቢ እያገኛችሁ መክፈል ትችላላችሁ። ሌላኛው ኦፕሽን ደግሞ ምንድነው 50%ቱን ከፍላችሁ ገብታችሁ እየኖራችሁ ቀሪ ክፍያውን ደግሞ እየኖራችሁ የምትከፍሉባቸውን አማራጮች አስቀምጠናል ማለት ነው። ስለዚህ ሰፋ ያለ ፔመንት ላይ ኦፕሽኖች አሉን። ያሉን ስቶኮች ውስን ቤቶች ናቸው። እንደዚህ ያማረ ጥንቅቅ ብሎ ያለቀ ቤት እንግዲህ በጣም ሬድ ነው። በአዲስ ዓመት አዲስ ቤት ላይ እንግዲህ አዲስ ዓመት ማሳለፍ ትችላላችሁ ማለት ነው። ከታች ባሉ ስልኮች በመደወል ሙሉ መረጃ ወሰድ ሳይቱን መጎብኘት ይቻላል። ጎልደን ኪ ፕሮፐርቲዎች ነን። እንግዲህ አዲስ ዓመትን በአዲስ ቤት በአዲስ መንፈስ መቀበል ትችላላችሁ ማለት ነው። እኛ ጎልደን ኪ ፕሮፐርቲዎች ነው የማንገዛውን አንሸጥም። ያሉን ስቶኮች ውስን በመሆናቸው ከታች ባሉ ስልኮች በመደወል ሳይቱን መጎብኘት ሙሉ መረጃ መውሰድ ይቻላል። እናመሰግናለን።